ካብኩትናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና ይሄ ጸዳው ደፍርሶ ወርቅ አይደለ ነገር አይጣራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ ጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለኝ እንደማንገናኝ ልቤ ያወቀው አፍቅሮ መለየት መንፈስ የጨነቀው አሃ ሞኝው ልቤ አሃ ያልታደለ ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጭልፋ ሚዲያ ቤተሰቦች እንደምን ሰንብታችኋል? ይህ በጉጉት ስትጠብቁት የነበረው የጭልፋ ሚዲያ ፕሮግራማችን ነው። ዛሬም እንደተለመደው አንድ እንግዳ ይኖረኛል። ወደ እንግዳ ይዣችሁ እሄዳለሁ። እንግዲህ እንኳን ሰላም መጣህ። እንኳን አብሮ ቆየኝ። እስኪ ራስክን ለጭልፋ ሚዲያ ቤተሰቦች አስተዋውቅልኝ። ስሜ ይበልጣል ሞገስ ይባላል። የመጣሁት ከባህር ዳር ቀበሌ 13 ሲሆን ይሄ የሚገርም ድምፅ እንዳለህ ሰው ጠቁሞ ነው ወደ አንተ የመጣ ነው። እንዴት ነው ይቤና ድምፅ እንዴት ተገናኘ? አይ እኔ በቃ ሙዚቃ እኔ የምወደው ሙዚቃ ብቻ ስለሆነ በቃ እሱን መከታተል እወዳለሁ እና ለዛ ነው። ስንት ዓመት ነው ይበልጣል? እድሜ 15 ነው። 15 ዓመት። ስንተኛ ክፍል ነህ? 7ኛ ክፍል። ጎበዝ። እስኪ አንድ ሙዚቃ ጋብዘን እና ወደ ሌሎቹ ጥያቄዎች እናመራለን። ጥፋተኛው ገላ ተቀጣ ተማረ ዛሬም ጾመኛ ነው ሲያስበሽ አደረ አንቺን ማየት ከቀረ ሕይወት ምኑ ሰመረ የኔ ሕይወት ያላንቺን አይደምቅም ባዶ ነው ከእንድ የለኝም እኔ ቀጠሩኝ ባንቺው ነው አብሬሽ እያለሁ ለበደልኩሽ በደል በንባብ መልሰው የሚያንሰኝ ባይደል ማንባት የሚያንሰኝም አይደል እቴ ሙች በቃኝ አልልሽም ፖርቴና ወጫለሁ ራሴን አለ። ተመልካቾቼ በጣም የሚገርም ድምፅ ነው ያለው። እንግዲህ የጭልፋ ሚዲያ ዋና ዓላማ እንደዚህ ተሰጥኦ ያላቸው ልጆችን ከወዴት ናችሁ ብሎ በመፈለግ የተሻለ ነገር እንዲያገኙ እድሉን ማመቻቸት ነው። እንደ ይቤ አይነት ባለተስፋ ባለተሰጥኦ ልጆችን ከወዴት ናችሁ ብለን እናመጣለን። እናንተ ደግሞ በሙያው ያላችሁ የጥበብ ሰዎች እነዚህ ልጆች ነገን የተሻለ እንዲያደርጉ ሙያዊ እገዛ እንድታደርጉላቸው በጭልፋ ሚዲያ ስም ለማስተላለፍ እወዳለሁ። ይቤ ለቤተሰብ ስንተኛ ልጅ ነው? እኔ ሁለተኛ ልጅ ነኝ። ሁለተኛ ልጅ ነው። መልካም። እንዲሁ ቤተሰብ ጋር ወደ ሙዚቃው ስትመጣ ትምህርት ጋር ይጣረስባል የሚል ትችት አላጋጠመም? አይ በቃ እኔ ትምህርት ከተመለስኩ በኋላ ከትምህርት ተመልሼም ቢያንስ እንኳን ሊስትሮ ሰርቼም ስመለስ ቢያንስ እንኳን እንደዚህ ጫማ ማጥላቸውን ሰዎች አይ እኔ እንደዚህ ታለንት አለኝና ላሰማችሁ ልታበረታቱኝ እፈልጋለሁ ብዬ ጠይቃቸዋለሁ። እና በቃ እንደዛ ነው። ሙዚቃ በቃ ለኔ ስሜት ብቻ ሲሆን በቃ እኔ በቃ እንድማረው በቃ እንድማርና እንድሰራው የምፈልገው ነገር ቢኖር ሙዚቃ ነው። እና ቤተሰቦችንም አግዤም ትልቅ ደረጃ አድርሼም እና በቃ የራሴን ሙዚቃ ትምህርት የተማርኩ የራሴን እንድሰራ በጣም ፍላጎት አለኝ። ስሜት አይደለም እኔ በቃ እንድሰራ ሁሉ ነገር እንዲሟላልኝ እፈልጋለሁ። መስራት እፈልጋለሁ። መስራት ትፈልጋለህ? እንግዲህ ተመልካቾቼ በትርፍ ሰዓት ከትምህርት መልስ ሊስትሮ እየሰራ ቤተሰቦችን የሚያግዝ ጎበዝ ልጅ ነው። በጣም ዲሲፕሊን የሚለው አይገልጸውም። ጓደኞቹን በቅርብ ያሉ ወዳጅ ዘመዶችን ለማናገር ችዬ ነበር እና በጣም የልጅ አዋቂ ነው። ቤተሰቡን እሱ ነው የሚመራ ማለት ይቻላል። እና እንደነዚህ አይነት ተስፋ ያላቸው ልጆች ብናግዛቸው ኢኮኖሚካሊ ማገዝ የምትችሉ ይሄ ልጅ እንግዲህ
ነገን የተሻለ ለማድረግ ሊስትሮውን ይሰራል፣ በጎን ሙዚቃውን ይሰራል፣ ትምህርቱን ይማራል። ከዛ በዘለለ ደግሞ ቤት ጋር ሲሄድ አሁንም ማጥናት አለ። እንደዚህ አይነት የሀሳብ ከሀሳብ ላይ የመደራረብ በዚህ በልጅ እድሜው ነገሮች ትንሽ ክራውድድ የሚሆኑበት አጋጣሚ እንዳለ ተረድቻለሁ። ስለዚህ አቅሙ ያላችሁ ሰዎች ልጅ በቅርብ ናችሁ ብታግዙት ነገ የተሻለ ሰው እንዲሆን ከእንደነዚህ አይነት ታዳጊዎች ላይ ነው መስራት ያለብን ብዬ አምናለሁ። እስኪ በይ አሁን የተዘጋጀልህ የጭልፋ ቅምሻ ፕሮግራም አለ። አንዱን ቀምሰን እንመለስና ወደ ሌሎች ጥያቄዎች እናመራለን። ዝግጁ ነህ? ዝግጁ። መልካም። ይኸው ጨለስ ጨልፋል። ቴዲ አፍሮ ወጥቶላል። እስኪ እንግዲህ እናዳምጥ። ከቴዲ ስራዎች የምትወደውን ከቴዲ አፍሮ ስራዎች አንዱን ትጋብዘናለህ ማለት ነው ለተመልካቾች። ጉድ ያረገኝ አይኔ ነው አይቶሽ በክፉ ቀን እንደግባባሽ ፈልጌ ሰው ቢያስተዋወቀኝ አሳፈርሽኝ የመውደዴን ለነግረሽ በሞከረ ምን ጨካኝ ነሽ ማትራሪ የማይገባሽ ፍቅር እንኳን ተናግረሽኝ ከሰው ፊት አይናፋር ነኝ እኔም ከበፊት ደብሬ ባወራሽ አንቺን ብቻ አደረግሽኝ የሰው መሳበሻ ስፈራ ስችል አናግረሽ ምነው ዳረግሽኝ አሳፈረሽ ፍቅሬን መግለጼ ምን ክፋት አለው ተይ ፊት አትንሽኝ እባክሽ አፍራለሁ ተይ ፊት አትንሽኝ አፍራለሁ ኧረ ተይ ፊት አትንሽኝ አፍራለሁ ኧረ ተይ ስንት ቆንጆ አለፈኝ እስከዛሬ ቀድሞ ለመናገር ለማፈር ዛሬ አንቺን ብጠይቅ ቃል ቢወጣኝ እንደ ሕፃን ልጅ ዓይንሽ ይከፋል ስፈራ ስችል አናግረሽ ምነው መለስሽኝ አሳፈረሽ ፍቅሬን መግለጼ ምን ክፋት አለው ተይ ፊት አትንሽኝ እባክሽ አፍራለሁ። ዋው ጎበዝ ልጅ። እንግዲህ ተመልካቾች የሚገርም ድምፅ ነው ያለው። ይህ ልጅ ሙያዊ እገዛ ቢደረግለት ማለት አሁን አንዳንዴ የግጥሞቹ መጣረስ ሊኖር ይችላል። ይህን እንደ ሀሳብ ምንድነው ግጥሞችን አሁን የመሸምደድ ይኖርብሃል። በደንብ ሙዚቃዎችን ማዳመጥ። አሁን አንተ ትዘፍናለህ፣ ጎበዝ ልጅ ነው። ከመዝፈንህ በዘለለ ደግሞ ሙዚቃዎችን አዳምጥ። ማለት ሙዚቃዎችን ስታዳምጥ ምን አይነት ቦታ ላይ መውረድ አለበት፣ ናይቱ እንትን ላይ ደግሞ ከፍተው የቱ ጋር ነው መውረድ ካለበት ቦታ ላይ እየወረድክ መውጣት ባለብህ ላይ ደግሞ እንድትወጣ ይሄ ጆሮ መስጠት፣ ለሙዚቃዎች ትኩረት ሰጥተህ። ምክንያቱም አንተ ወደው ነው የምትሰራ። ነገ በዚህ ስራ ህይወቴን አስተዳድርበታለሁ፣ ስሜቴን ሀሳቤን ገልጽበታለሁ ብለህ ስለምታስብ ማለት ነው። ስለዚህ እኛ እንደ ጭልፋ ሚዲያ እንመክራለሁ፣ ሙዚቃዎችን ከሚሰሩ ሰዎች መጠጋት፣ ሙዚቃዎችን ማዳመጥ። ሙዚቃዎች እንዴት ነው የምትመርጣቸው? ስትሰራ አሁን ማንኛውን ሙዚቃ ነው የምትሰራ ወይንስ ትመርጣለህ? ከምን አንጻር ነው የምትመርጥ? እስከሆነ ከምን አንጻር ነው ሙዚቃዎችን የምትመርጣቸው? አይ እኔ ሙዚቃ እንኳን ብመርጥ ከድሮ ከሚዘፍኑት ነው እንጂ አይ እኔ አሁን የመጣ ሙዚቃ እንደዚህ ምናምን አይመቸኝም። በቃ የድሮ ሙዚቃዎችን እነ ጥላሁን ገሰሰን፣ እነ ቴዲ አፍሮን፣ እነ ማዲንጎን ምናምን እነሱ ብቻ የምሰማው እና ለእነሱ ነው ትኩረት የምሰጠው። ለዛ ነው እነሱ ብቻ የምከታተለው እና ለዛ ነው። ከምን አንጻር ነው? አሁን አብዛኞቹ ሰዎች ምንድነው የድሮ ሙዚቃ አድናቂዎች ነን። ሰው አሁን ወደ ቀደም የዘጠናዎቹ የሰማንያዎቹ ሙዚቃ ይባላል። አሁን ላይ ሙዚቃዎች እየወጡ አይደለም ብለህ ታስባለህ? አንተስ ወደ ኋላ ልትመለስ የቻልክበት ምንድን ነው? ገና ልጅ ነህ። አሁን ለምሳሌ በነዛ የእድሜ
ክልል ውስጥ ብትኖር ሰባዎቹ ሰማንያዎቹ የነበረ ያሳለፍከው ትዝታ ካለ ያ ትዝታ ወደኋላ ስለሚጎትተኝ ሙዚቃዎቹ እነዛን አዳምጣለሁ ትላለህ። አንተ ግን 15 ዓመት ነው። ስለዚህ የ15 ዓመት ልጅ ወደኋላ የ90ዎቹን የ80ዎቹን ሙዚቃ ትኩረት ሰጥቶ ሊሰራበት የቻለ ከምን አንጻር ነው ብለህ ታስባለህ? አይ እኔ በቃ ከልጅነት የምሰማው የእነሱ ሙዚቃ ነው። በቲቪ ምናምን የምሰማው የእነሱን ብቻ ስለሆነ በቃ እነሱን መከታተል ወዳለሁ። አይ አሁን የመጣ ሙዚቃ ምናምን እንደሱ አይነት ነገር አይመቸኝም። በቃ እነዚህ የድሮ ሰዎችን የነጥለውን በቃ እነሱ የመሳሰሉትን ሙዚቃዎችን መስማት ወዳለሁ እና በእነሱ መቀረቤ ትልቅ ቦታ እንደምደርስ አልጠራጠርም። ደግሞ ትደርሳለህ። ቁርጠኝነት ካለህ ማለት ለሀሳብህ ለስሜት ሳይሆን ለሀሳብህ ለዓላማ ተገዥ ከሆንክ ማደርስበት ምንም ነገር የለም። በእርግጥ አንዳንዴ ምን አለ መሰለኝ አንተ ገና ልጅም ስለሆንክ አሁን የመቻኮል ነገር ሊኖር ይችላል። ግን እዚህ ጋር በሰል መሆን አለብህ። ልክ እንደ ስራዎችህ እንደ ሙዚቃዎችህ ዓላማዎችም አሁን በአንዴ እንዲሆኑ አትጠብቅ። ማለት ጊዜ ይፈልጋሉ። እኛ አንዳንዴ ምን አለ መሰላችሁ ነገሮች እንዲሆኑ የምንፈልግበት ጊዜና ነገሮች የሚሆኑበት ሰዓት ሊለያይ ይችላል እንጂ የሰው ልጅ ያሰበውን ከማድረግ ያሰበው ዓላማ የማይሳካበት ምንም ምክንያት የለውም። ገብተዋል? ስለዚህ አንተም ጎበዝ ሆነህ እንደዚህ ባለሙያዎችን እየቀረብክ እየተጠጋ ሙዚቃዎችን እያዳመጥክ አሁን ደስ ብሎኛል ማለት ወደኋላ መለስ በሳል የሆኑ ዘመን ተሻጋሪ የሆኑ ሙዚቃዎችን ነው እየመረጠ ያለ። ይህ ደግሞ የልጅ ብላቴና ሊያሰኘው የሚችል ነው። ቤተሰብን በምን መንገድ ታግዛለህ? ማለት ቤተሰብ በጣም ከአንተ ላይ ትልቅ ኃላፊነት ትወጣለህ። ከምን አንጻር ነው ይሄ ነገር? እንደው ከልጅነት ጀምሮ ነው ወይንስ አሁን ላይ እያደግ ነገሮችን እየለየ ከመጣ በኋላ ነው ቤተሰብን ማገዝ የጀመርከው? አይ በቃ አሁን እያወኩ ከመጣሁ ከበሰልኩ ጀምሬ በቃ ከስንት አንድ ሊስትሮን እሰራለሁ። በጎን በቃ ቤት በቃ የሚሰሩ ቁሳቁሶች ምናምን እሰራለሁኝ። እነሱን በማገዝ ቤተሰቦችን ለመጣር ነው የምፈልገው እና በቃ እኔ ቤተሰቦችን አድጌ ተለውጬ እነሱን ቀይሬ በቃ የራሴን ሙዚቃ ትምህርቴን መማርና በቃ ሙዚቃ መስራት ብቻ ነው የምፈልገው። እኔ በቃ መመኘው እሱ ነው። ስሜት ሳይሆን የኔ በቃ ሁሉን ነገር ማሟላት ብቻ ነው የምፈልግ። ሁሉን ነገር አሟልቼ ወደ ሙዚቃው ዓለም ተቀላቅዬ በቃ መስራት ነው የምፈልግ። ማለት ጊዜ ያመጣው ወጀብ አይደለም፣ ታይቶ ብልጭ ብሎ የሚጠፋ አይደለም። ቋሚ የሆነ ፍቅር ነው ያለኝ ለሙዚቃ እያልከን ነው። ደስ ይላል። ሊስትሮ እንዴት ነው? በቀን ምን ያህል ትሰራለህ? በምን መንገድ ነው ቤተሰቦችን የምታግዛቸው? ስራው እንዴት ነው? አሁን እንዳጠቃላይ ያለው እንቅስቃሴ በተለይ እዚህ ባህር ዳር ላይ ከዚህ ግባ የሚባል አይደለም። ሁሉም ስራ ላይ ስትሄድ ስራ የለም ምናምን አይነት ነገር ነው። እንዴት ነው ከእናንተስ ሸቀሉ እንዴት ነው? አይ ከኛ አሪፍ ነው ተመስገን። መቼም ሰራውም አልሰራውም ቢያንስ ከ200 ባለው ቢያንስ አልገባም። ሰራው ከተባለ እስከ 500 ባለው እሰራለሁ። ከወይስ አመሰግናለሁ። ጎበዝ። እንዳያረክ ቤተሰቦችን ታግዛለህ ማለት ነው። መልካም። እንደው ይህን ፕሮግራም የምትከታተሉ ውድ ቤተሰቦች እርግጠኛ ነኝ ክፍል 2 ይኖረናል። ክፍል 2 ደግሞ በእናንተ ቀና ልብ ለልጁ በምታደርጉት ድጋፍ ልጁ የሆነ ነገር አድርገንለት ያው አሁን የሚሰሩን የሊስትሮ ስራውን ማጠንከር ሊሆን ይችላል፣ ወይም ደግሞ ከዛ የተሻለ ከትምህርቱ ጎን ለጎን ሊሰራ የሚችለውን ስራ አመቻችተንለት በቀጣይ ክፍል እንገናኛለን ብዬ ተስፋ አደርጋለሁ። እስኪ ወደ ጭልፋ ቅምሻችን እናቅና። እሺ አውጥቷል። ማዲንጎ ሁለተኛው ጭልፋ ቅምሻችን በጣም የምንወደው የምናከብረው በቅርቡ በህይወት ያጣ ነው የማዲንጎ አፈወርቅ። ከማዲ ስራዎች ከምትወዳቸው አንዱን ጋብዝልን።
ካኩትን ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና ይሄ ጸዳው ደፍርሶ ወርቅ አይደለ ነገር አይጣራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ ጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለኝ እንደማንገናኝ ልቤ ያወቀው አፍቅሮ መለየት መንፈስ የጨነቀው አሃ ሞኝው ልቤ አሃ ያልታደለ ካምናው ካልተማ የካቡትን ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና ይሄ ጸዳው ደፍርሶ ወርቅ አይደለ ነገር አይጣራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ ጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለኝ እንደማንገናኝ ልቤ ያወቀው አፍቅሮ መለየት መንፈስ የጨነቀው አሃ ሞኝው ልቤ አሃ ያልታደለ ካምናው ካልተማረኩኝ ተመልሼ እኔ ሰው ማመን ካመመኝ እርሜን አላቅ ብዬ እንደገና እኔ ሰው ማመን ካመመኝ አሃ ሞኝው ልቤ አሃ ያልታደለ አሃ ምን ሊፈይድ አሃ ከታለለ ስላዳመጣችሁ ነው። እኛም እናመሰግናለን። የማን ሙዚቃ ነው የሚከብደው አንተ? እኔ የሚከብደኝ ንዋይና ፀሐዬ ባንድ ላይ ዘፈኑት ሙዚቃ በጣም ይከብደኛል። ይከብዳል? እስኪ እንስማው። ከእሷ ጋር እያለሁ የለሁም የነገረችኝን አንዱን አልሰማሁትም እኔ በሽተኛ ነሽ ወይ አልሞት አለንም እሷንም እጥሎባት እንደኔው ትሁን ዶሮ ውሃ ጠምቶት ተንጋሎ ይጠጣል ከዋሉ ካደሮ መረሳት ይመጣል አትጥፊ በብዙ ከልቤ እንዳትወጪ እንዲህም ስላልኩሽ ቶሎ ቶሎ አትምጪ ይሄ ባላገር ቤት ደሳሳ ደሳሳ ከውስጡ ሲገቡት ቆንጆ ቆንጆ አለሳ ባቄላ ምርቱ እንጂ አያምርም ከመሮ ተጫዎች ልጫወት ምንድነው ማፈሩ እየሮጥኩኝ ሄድኩኝ አውሬ እንዳባረረው ስወድስ ሰጠኝ ታዲያ እንዲያልሁ ነው ፍቅር ነው ስሜት ነው የሚያስጨንቀው ጸብ ገደባ እኮ ነው መንፈር ያለውን እኛ የሚከብድን ሙዚቃ ነበር ያልነው እሱ ግን በጣም የሚገርም አድርጎ ነው የተጫወተልን። ይሄ እንግዲህ እኛም እንደ ጭልፋ ሚዲያ ቃል የምንገባልህ ምንድን ነው በቅርቡ ተከታታይ ድራማ ጀምራለን። ከዛ ላይ እንደምናሰራህ በእኔና በጭልፋ ሚዲያ ስም ቃል እገባልሃለሁ። ተመልካቾቻችን ፕሮግራማችን ወዳችሁና ፈቅዳችሁ እየተከታተላችሁ ስለሆነ በጭልፋ ሚዲያ ስም እናመሰግናለን። እንደነዚህ አይነት ታዳጊዎችን አበረታቱልን። ከኛ ጋር አብሮ የመስራት ፍላጎት ያላቸው ልጆች ካሉም ቤታችን ክፍት ነው እንድታመጧቸው ለማለት እወዳለሁ።
እስኪ ወደ ፕሮግራማችን መገባደጃ እየደረሰ ስለሆነ በመጨረሻም ማስተላለፍ የምትፈልገው መልእክት ካለ ወይም ደግሞ በምን መንገድ ትሪት ብትደረግ ነገ የተሻለ ስራ ይዘህ ትመጣለህ? አይ እኔ በቃ የተሻለ ስራ ይዤ የምመጣው በቃ በቲክቶክ ልቀርብ እችላለሁ። በቲክቶክ እየሰራው ሙዚቃዎችን ለማሰማት እወዳለሁ። እና ስላዳመጣችሁኝ አመሰግናለሁ። ሌላ ምለው የምፈልገው ነገር የለም። ወዳችኋለሁ፣ አመሰግናለሁ። እኔን አክብራችሁ የምትከታተሉኝ በሙሉ ወዳችኋለሁ፣ አመሰግናለሁ። ሌላ ምንም የለኝም። አመሰግናለሁ። እኛም እናመሰግናለን። ውድ የጭልፋ ሚዲያ ቤተሰቦች ይሄን ልጅ በማበረታታት ነገ የተሻለ ሰው እንዲሆን መንገዱን እንፍጠርለት በማለት ሰናበታችኋለሁ። መልካም ሳምንት ይሆንላችሁ።